ሰላሙ አለይኩም ወራህመቱላሂ ወበረካቱ ድነ ተከበራችሁ የዚህ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኙ 17 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝር የሐዋላ መረጃና የባንኮችን የምንዛሬ ዋጋ እነግራችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮአችን ላይክ ሼር በማድረግ አብራችሁን ተሸጋገሩ። ምን ይሄ ብቻ የተመረጡና ወሳኝ የሆኑ የጥያቄ ምላሾችን እንሰጣለን። በተለይ ደግሞ በውጭ ሀገር ለምትገኙ ከባንክ አካውንትና ከናሽናል አይዲ ጋር በተገናኘ በቀዳሚነት የምናየው የኢማራቶችን ዲርሃም በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበቡ ከሆነ 100 ኢማራቶች ዲርሃም 4970 ብር እንደሚሸጥና አንድ የኢማራቶች ዲርሃም 49 ብር ከ70 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በንግድ ባንክ አንድ የኢማራቶች ዲርሃም 43 ብር ከ30፣ በአባይ ባንክ አንድ የኢማራቶች ዲርሃም 43 ብር ከ21 ሳንቲም እንዲሁም በዳሽን ባንክ 46 ብር ከ19 እና የኢማራቶችን ዲርሃም በተመለከተ ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 47 ብር ከ16 ሳንቲም እየዘረዘረ እንደሚገኝ የወጣው መረጃ ያሳያል። ይሄን መረጃ ወይንም ደግሞ ይሄን ቪዲዮ የት ሀገሩ ናችሁ እየተከታተላችሁ ትገኛላችሁ? ሳዑዲ፣ ባህሬን፣ ኢማራት፣ ኩዌት፣ ኳታር፣ ባህሬን በአጠቃላይ አውሮፓ ሆናችሁ ነው የምትከታተሉት ወይንስ አረብ ሀገር ወይንስ ኢትዮጵያ ወይንስ አፍሪካን? ምክንያቱም ብዙ ኮመንት ያገኘውበትን ወይም ደግሞ ብዙ ተከታታይ ያለበትን ሀገር በቀዳሚነት አስደምጣለሁ። ለዛሬ ብዙ ኮመንት ያገኘንበት ኢማራት ሆኗል። የኢማራትን አስቀድመናል፣ አሁንም ቀጥለናል። በመቀጠል የአሜሪካን ዶላርን እናያለን። የምንዛሬ ዋጋ መረጃን ከተከታተል ወይም ደግሞ ካስደመጥኳችሁ በኋላ በስተመጨረሻ የጥያቄዎችን ምላሽ እሰጣለሁ ማለት ነው ኢንሻአላህ። 100 የአሜሪካን ዶላር 18254 ብር እንደሚሸጥና አንድ የአሜሪካን ዶላር 182 ብር ከ54 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። ባንኮችን መረጃ ስንመለከት በንግድ ባንክ ጭማሪ አሳይቷል። 159 ከ03 እየተዘረዘረ ይገኛል። እንዲሁም በዳሽን ባንክ አንድ የአሜሪካን ዶላር 159 ከ77፣ በሂጅራ ባንክ 159 ከ99 እና ከፍተኛ ዋጋ የሚሰጠው ባንክ አባይ ባንክ 163 ብር ከ05 ሳንቲም የተዘረዘረ ይገኛል። በአባይ ባንክ የአሜሪካን ዶላርን በተመለከተ በተጨማሪ ወይም ደግሞ አሁንም በድጋሚ ጭማሪ አሳይቷል። ቀጣዩን ተረኛ የሚይዘው የአውስትራን ዶላር በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 የአውስትራን ዶላር 12811 ብር እንደሚሸጥና አንድ የአውስትራን ዶላር 128 ብር ከ11 ሳንቲም እየተሸጠ ይገኛል። ቀጥል ዩሮ እናስከትላለን። 100 ዩሮ 21024 ብር እንደሚሸጥና አንድ ዩሮ 210 ብር ከ21 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 1 ዩሮ 181 ከ10፣ በአባይ ባንክ 185 ከ24፣ በዳሽን ባንክ 187 ከ24 እና ከፍተኛ ዋጋ የሚሰጠው ባንክ ሂጅራ ባንክ 188 ብር ከ18 ሳንቲም እየዘረዘረ ይገኛል። በመቀጠል የምናየው የኢንዲያን ሩፒን በተመለከተ ነው። አንድ የኢንዲያን ሩፒን 1 ብር ከ88 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የሳዑዲ ሪያልን በተመለከተ ነው። 100 የሳዑዲ ሪያል 4884 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር ከ84 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ 42 ብር ከ35፣ በአባይ ባንክ 42 ብር ከ58፣ በዳሽን ባንክ 45 ብር ከ25 እንዲሁም በሂጅራ ባንክ 45 ብር ከ25 ሳንቲም እየተዘረዘረ ይገኛል። ሳዑዲ ሪያልን በተመለከተ ሁለት ባንኮች ከፍተኛ ዋጋ እየሰጡ ይገኛሉ፣ ሂጅራ እና ዳሽን ባንክ። በመቀጠል የስዊዝ ፍራንክን እናያለን። 100 የስዊዝ ፍራንክ 22653 ብር እንደሚሸጥና አንድ የስዊዝ ፍራንክ 226 ብር ከ53 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ አንድ የስዊዝ ፍራንክ 191 ብር ከ37፣ በአባይ ባንክ 194 ከ90 እንዲሁም ደግሞ በዳሽን ባንክ 204 ብር ከ48 ሳንቲም በመዘርዘር ላይ ይገኛል። ዳሽን ባንክ ከፍተኛ ዋጋ እየሰጠ ይገኛል። ቀጣዩን ተረኛ የሚይዘው የኩዌት ዲናርን በተመለከተ ነው። 100 የኩዌት ዲናር 58866 ብር እንደሚሸጥና አንድ የኩዌት ዲናር 588 ብር ከ66 ሳንቲም በመሸጥ ላይ ይገኛል። በንግድ ባንክ አንድ ኩዌት ዲናር 507 ብር ከ07 ሳንቲም እየተሸጠ ይገኛል። ቀጣዩን ተረኛ የሚይዘው የቻይና ዩሃን በተመለከተ ነው። 100 የቻይና ዩሃን 2700 ብር እንደሚሸጥና አንድ ዩሃን 27 ብር ከ01 ሳንቲም በመሸጥ ላይ ይገኛል። ቀጣዩን ተረኛ የሚይዘው ካናዳን ዶላር በተመለከተ ነው። 100 ካናዳን ዶላር 13028 ብር እንደሚሸጥና አንድ ካናዳን ዶላር 130 ብር ከ28 ሳንቲም በመሸጥ ላይ ይገኛል።
ቀጣዩን ተረኛ የሚይዘው የኳታር ሪያልን በተመለከተ ነው። 100 የኳታር ሪያል 4870 የኢትዮጵያ ብር እንደሚሸጥና አንድ የኳታር ሪያል 48 ብር ከ70 ሳንቲም በመሸጥ ላይ ይገኛል። ቀጣዩን ተረኛ የሚይዘው ቱርኪ ሊሬን በተመለከተ ነው። 100 ቱርኪ ሊሬ 384 ብር እንደሚሸጥና 1 ሊሬ 3 ብር ከ84 ሳንቲም በመሸጥ ላይ ይገኛል። ቀጣዩን ተረኛ የሚይዘው የሳውዝ አፍሪካን ራንድ በተመለከተ ነው። 100 የሳውዝ አፍሪካን ራንድ 1041 ብር እንደሚሸጥና አንድ የሳውዝ አፍሪካን ራንድ 10 ብር ከ41 ሳንቲም በመሸጥ ላይ ይገኛል። በመቀጠል የባህሬን ዲናርን እናያለን። 100 ባህሬን ዲናር 48400 ብር እንደሚሸጥና አንድ ባህሬን ዲናር 484 ብር ከ01 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብበዋል። በመቀጠል ጆርዳን ዲናርን እናያለን። 100 የጆርዳን ዲናር 25743 ብር እንደሚሸጥና አንድ ጆርዳን ዲናር 257 ብር ከ43 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የኦማን ሪያል እናያለን። 100 የኦማን ሪያል 47463 ብር እንደሚሸጥና አንድ የኦማን ሪያል 474 ብር ከ63 ሳንቲም የተሸጠ እንደሚገኝ አሁናዊው የጥቁር ገበያ መረጃ ያሳያል። ውድ የቻናል ቤተሰቦች አድማጭ ተመልካቾቻችን አሁን በመቀጠል የጥያቄያችሁን ምላሽ እናያለን። ቀዳሚነት የምናየው ወይንም ደግሞ የመጀመሪያው ጥያቄ ወንድም እንዳታልፈኝ ከሳዑዲ የኢትዮ ባንክ ቡኬን ይዤው መጥቼ ነበር ግን ጠፋብኝና ቁጥሩ አለኝ ማስገባት ይቻላል ነው ይላል። ይህን በተመለከተ እንግዲህ የባንክ አካውንት አላት እህታችን። እናም ወደ ስደት ይዛው ሄዳለች። ከዛም ስደት ላይ ጠፍቶባታል። ይህን በተመለከተ አሁን ወደ አካውንቱ ባስገባበት ይቻላል ነው? ቁጥሩን አውቀዋለሁ ቁጥሩ አለኝ ትላለች። ምንም አይነት ችግር የለውም። ቡኩ ኖረ አልኖረ የተለያዩ መረጃዎችን ለመያዝና መረጃዎችን ለማጠናከር ቢሆን እንጂ ከዛ የዘለለ ጥቅም የለውም። ዋናው ነገር አካውንቱ የእናንተ መሆኑ በእናንተ ስም መመዝገቡና እንዲሁም አካውንቱን አውቃችሁት የምታስተላልፉት ገንዘብ ወይንም ደግሞ የምትልኩበት ብር በቀጥታ ወደዛ መግባቱን እርግጠኛ መሆናችሁ ብቻ በቂ ነው። ከዚህ ጋር ተያይዞ ጠቅለል ሳረገው አዎ ትችያለሽ፣ ወደ አካውንትሽ ማስተላለፍ ትችያለሽ። ነገር ግን መደረግ ያለባቸው ቅድመ ጥንቃቄዎች አሉ። አንደኛ ነገር በጥቁር ገበያ በሐዋላ በምትልኩ ሰዓት እንዲህ አይነት የባንክ አካውንት ያላችሁ ሰዎች ቤተሰቦቻችሁ ሄደው ማያረጋግጡላችሁ ከሆነ በቴክስት መድረሱን አለመድረሱን ገቢ መሆኑን አለመሆኑን ማታውቁና ማታረጋግጡ ከሆነ እጅግ በጣም አስቸጋሪ ነው። ምክንያቱም ከባንክ አካውንት ወይንም ደግሞ ባንክ አካውንታችን ላይ ያለ ገንዘብ ቡኩ ላይ ደብተሩ ላይ አለመመዝገቡ ችግር የለውም። ነገር ግን በእርግጠኝነት ገንዘቡ መግባቱን እርግጠኛ መሆን ይኖርብናል ማለት ነው።